አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የሚሽካት ቲዩብ ቤተሰቦች እንዲሁም በመላው ዓለም የምትገኙ ሙስሊሞች የአላህ ሰላም ረሕመቱና በረከቱ በእናንተ ላይ ይሁን። እንዴት ናችሁ? ዛሬ ኢንሻአላሁ ተዓላ ስለ ኢኮኖሚ ነው የምናወራው። ማለትም ኢኮኖሚካል ጉዳዮችን ዛሬ እናያለን። ያው እንደ ኢስላም በሁሉም ነገር ለኢስላም ሁሉን ያካተተ ዘርፍ ነውና በተለይ ደግሞ በኢኮኖሚው ዘርፍ እንደ ሀገራችንም ያለውን ሁኔታ ኢንሻአላህ የምናይ ይሆናል ማለት ነው። መርሐበን። በተለይ እንግዲህ እንደ ሀገራችን ስናይ ሀብታሞች የበለጠ ሀብታም እየሆኑ ያሉበት፣ ድሃዎች ደግሞ የበለጠ ድሃ እየሆኑ ያሉበት ሁኔታ ነው ያለው። ይሄ ምክንያቱ ምን ይመስላችኋል? ይህንን ያው ኢኮኖሚስቶች ማለት ራሱን የቻለ ትንታኔ ይሰጣሉ ማለት ባላቸው እውቀት ማለት ነው። ነገር ግን እንደ ኢስላም ስናየው የዚህ ጉዳይ ምክንያቱ ምን ይመስላችኋል? መልሱ አንድና አንድ ብቻ ነው። ይሄ ጉዳይ የሆነ ያለው በሀገራችን ኢስላም ያዘዘውን የሆነውን የዘካን ስርዓት በትክክል አለመተግበራችን ነው። ዘካ ማለት በኢስላም ረሱላችን ሰለላሁ ዐለይሂ ወሰለም እንደገለጹት ትኡኸዙ ሚን አግኒያኢሂም ፈቱረዱ ኢላ ፉቀራኢሂም፣ ከሀብታሞች ገንዘቡ ተሰብስቦ ለድሃዎች የሚሰጥ ነው። ኢስላም የሚያዘው ይሄን ነው። ሀብታም የሆኑ ሰዎች ካላቸው ገንዘብ ላይ ሸርጡን ካሟላ ማለት ነው፣ ዓመት ከዞረው በኋላ እንዲሁም ደግሞ መድረስ ያለበት መስፈርት ከደረሰ ከዚያ ላይ የተወሰነ ፐርሰንት ዘካ ማውጣት ግዴታ ነው። ያ ገንዘብ ደግሞ የድሃዎች ሐቅ ነው ማለት አንድ ድሃ የሆነ ሰው ሐቄን ስጠኝ ማለት መብት አለው፣ የራሱ ሐቅ ነው ማለት ነው፣ የዛ የሀብታሙ ሰውዬ ስላልሆነ ማለት ነው። ስለዚህ የዘካን ኮንሴፕት ውሰዱት። አሁን ከሀብታሞች ተወስዶ ለድሃዎች የሚሰጥ የሆነ ገንዘብ ነው። ኸይር። እንደ ሀገራችንና እንደ አብዛኛው ዓለም ደግሞ እንመልከተው፣ የዚህን ተቃራኒ እናገኛለን። አሁን ላይ ከድሃዎች ገንዘብ ተሰብስቦ ለሀብታሞችን የሚሰጠው ይሄን እንዴት እንደሆነ ላስረዳችሁ። አንድ ሰው ብሩን ቤት ማስቀመጥ አይችልም። እንደ ሀገራችን በተለይ በባንክ ነው መቀመጥ ያለበት። ያ ባንክ ላይ የተቀመጠ ገንዘብ ግን በኋላ በብድር መልክ የሚሰጠው ለማን ነው ስትሉ ለሀብታሞች ነው። ከየማንኛውም ድሃ የተሰበሰበው ገንዘብ ኢቭን እኮ እናንተ ለምሳሌ ብራችሁን ባንክ ቤት አስቀምጣችሁ ባንክ ቤት ሄዳችሁ ብሬን ስጡኝ ብትሉ አይሰጧችሁም። በጭራሽ የራሳችሁን ገንዘብ አይሰጣችሁም። እንግዲህ ይሄንን ባንክ ቤት ሄዳችሁም ቼክ ማድረግ ትችላላችሁ። አብዛኛው ሰው የሚያውቀው ጉዳይ ነው። ከ10 ሺህ ብር በላይ አንሰጣችሁም ሊሏችሁ ይችላሉ። በአብዛኛው እንደዚህ ነው የሚደረገው። በተለይ ደግሞ ለድርጅቶች ከ50 ሺህ ብርና ከዛም አልፎ ደግሞ እስከ 100 ሺህ ብር ሊሰጧቸው ይችላል፣ በካሽ በጥሬው ብር ማለት ነው። ካልሆነ ግን ወይ በሞባይል ባንኪንግ ትራንስፈር አድርግ ነው የምንባለው፣ ወይም ደግሞ ጭራሽ ላይ ሰጡንም ይችላሉ። እዛ ጋር ኤቲኤም አለልህ 1 ሺህ ብር ቀድር አውጣ ወይም ደግሞ 10 ሺህ ብር አውጣ ተብለን ነው ከባንክ ቤት የምንመለሰው ማለት ነው። ያ ገንዘብ የማን ነው ስንል የራሳችን። ልብ በሉ፣ ብሩ የራሳችን ነው። ብራችንን ቤት ውስጥ ማስቀመጥ አንችልም፣ ክልክል ነው። ከዚህ በተጨማሪ ደግሞ ባንክ ቤት ደግሞ ያስቀመጥነውንም ደግሞ በፈለግነው ሁኔታ በነፃነት መጠቀም አንችልም። ይሄ ስርዓት አለ። ኸይር። ከዛ አለፍ ብሎ ለምሳሌ አንድ ተራ የሆነ ሰው ማለትም ሀብታም ያልሆነ ሰው ማለት ነው ብድር ለመጠየቅ ወደ ባንክ ቤት ቢሄድ እንበልና የሆነ ስራ ቢዝነስ ጀምሮ ራሱን ለመለወጥ ሰዎችንም ለመጥቀም አስቦ የሆነ አይዲያ ኖሮት ገንዘብ አንሶት ለመበደር ወደ ባንክ ቤት ቢሄድ 5 ሚሊዮን ብር ቢያስፈልገው ለምሳሌ 5 ሚሊዮን ብር ያስፈልገኛል ብሎ ብድር ቢጠይቅ የ10 ሚሊዮን ንብረት ይጠየቃል መጀመሪያ ማለት ነው። ልብ በሉ፣ ብሩ የራሱ ነው። ከድሃዎች የተሰበሰበ ገንዘብ አለ እዚያ ጋር። ነገር ግን ብር ሲፈልግ ግን ሰውየው ለሱ አይሰጠውም። የ10 ሚሊዮን ብር ማስያዣ ይጠየቃል። አስቡት፣ 5 ሚሊዮን ብር ለመበደር የ10 ሚሊዮን ብር ዕቃ አስይዝ ይባላል ማለት ነው። ለሀብታሞች ሲሆን ግን ይሄ ህግ አይሰራም። ሐቂቃ ነው የምነግራችሁ። ከድሃዎች የተሰበሰበውን ገንዘብ ትልልቅ የቢዝነስ ባለቤቶችና ትልልቅ ባለሀብት ለሆኑ ሰዎች ግን በእንትን ይሰጣቸዋል። ማለትም የንግድ ፍቃድ ስላላቸው ብቻ ይሰጣቸዋል። በሚሊዮን ያበድሯቸዋል። ልብ በሉ፣ ዘካ ማለት ከሀብታሞች ተሰብስቦ ለድሃዎች ነበር መሰጠት የነበረበት አይደለ? ነገር ግን ከዚህ በተቃራኒ አሁን ያለው ምንድን ነው? ከድሃዎች ተሰብስቦ ለሀብታሞች ነው የሚሰጥ። ስለዚህ ሀብታሞች የበለጠ ሀብታም ነው የሚሆኑት። የፈለጉትን ገንዘብ ያገኛሉ፣ የፈለጉትን ዕቃ ማስመጣት ይችላሉ። ድሃውና ሸማቹ ማህበረሰብ ግን የራሱን ገንዘብ እንኳ ከባንክ ቤት እንዳያወጣ ተከልክሎ ማለት ነው እገዳ ተደርጎበትና ገደብ ተደርጎበት የራሱን እንኳ እንዳይጠቀም ተደርጎ ከዚህኛው ከሀብታሙ ብቻ ሁልጊዜ ክሱ ስር እንዲሆን ይገደዳል ማለት ነው። ኢስላም ያስቀመጠልን መርህ ምንድነው? ከሀብታሞች ተሰብስቦ ለድሃዎች እንዲሰጥና እንዲከፋፈል ነበር። እስኪ ዘካ ምን ያክል ህይወታቸውን እንደቀየረላቸው ማለት የዘካ ስርዓት በስነ ስርዓቱ ሲተገበር ምን ያክል ህይወትን እንደቀየረ እንመልከት። በዑመር ብን አብዱልዓዚዝ ዘመን ከባህሬን አካባቢና ከሌሎችም አካባቢ የዘካ ገንዘብ ተሰብስቦ ይመጣል ወደ ዋናው ከተማ ኸሊፋ ወዳሉበት ማለት ነው።
ታዲያ ያን ገንዘብ ከተሰበሰበ በኋላ ለማን ይስጡት? ሁሉም ሀብታም ሆነ ማለት ለሁሉም ተሰጥቶ ገንዘቡ ተረፈ። ከዛ ዑመር ብን አብዱልዓዚዝ ምን አሉ? ዕዳ ያለባቸው ሙስሊሞች ካሉ ክፈሉላቸው አሉ። ዕዳ ያለባቸው ሙስሊሞች ጥቂት ነበሩ። እነሱም ከዛ ከገንዘብ ላይ ዕዳቸው ተከፈለላቸው፣ ገንዘቡ አሁንም አለ። እሺ ያላገቡ ወጣቶች ካሉ ዳሯቸው፣ ሙሉ ወጫቸውን ሸፈናችሁ፣ ለሴቷም የሚደረገውን ወርቅም ሌሎችም ነገራቶች የሰርግ ወጪዎችን ሁሉ እንችላችሁ ያላገቡ ወጣቶችና ማግባት የሚፈልጉ ሰዎችን ዳሯቸው አሉ ዑመር ብን አብዱልዓዚዝ። ይህንንም አደረጉ። አሁንም ገንዘቡ አለ፣ አላለቀም። ኸይር ዕዳ ያለባቸው ሙስሊም ያልሆኑ ክርስቲያኖች፣ አይሁዶችም ቢሆኑ ለእነሱም ዕዳውን ክፈሉላቸው አሉ። ከፈሉላቸው። አሁንም ቢሆን ገንዘቡ ተረፈ። ልብ በሉ፣ ይህ እንግዲህ የዘካ ገንዘብ ነው። ምን ያክል ሐቃቸውን ይወጡ እንደነበር ማለት ነው። ከዛ ምን አደረጉ? ገንዘቡ ሲቀመጥ እንግዲህ ምን ማድረግ ይችላል? ገንዘብ ብቻውን ብር ብቻውን አይበላም አይደለም። ምን አሉ? እንግዲያውስ በተረፈው ገንዘብ እህል ግዙበት፣ ያኒ የሚበቅል እህል ግዙበትና በየተራራው ላይ በትኑት፣ ዝሩት። ከሙስሊሞች ሪዝቅ የተረፈውን አዕዋፋቶች ይመገቡት፣ ወፎች ይመገቡት በማለት በዑመር ብን አብዱልዓዚዝ ዘመን ይሄ ተግባር ተፈጽሟል። ልብ በሉ፣ ሁሉም የራሱ ነገር ኖሮት ከሙስሊሞች አልፎ ከሰው አልፎ ለአዕዋፋቶች ለእንስሳቶች እንኳን ወይም ደግሞ ለበራሪዎች እስኪተርፍ ድረስ ማለት ነው። አሁን ላይ በሀገራችን አስቡት እንግዲህ አንድ ሰው በቀን 3 ጊዜ ራሱ መመገብ እየቸገረው ያለበት ሐል አለ ማለት። ሚድል ክላስ የሚባለው ነገር አሁን እየጠፋ ነው። መካከለኛ የሚባል ሰው እየጠፋ ነው። ወይ ሀብታም ነው ወይ ደግሞ ድሃ ነው። መሀል ላይ ያለ ሰው አሁን ላይ እየጠፋ ነው ያለው። ለምን ሲባል ቅድም የነገርኳችሁ ስርዓት አለ። ከድሃዎች እየተሰበሰበ ለሀብታሞች የሚሰጥበት ለሀብታሞች ኢንቨስት የሚደረግበት ነገር አለ በሀገራችን በተለይ ማለት ነው። እንደነዚህ አይነት ነገራቶች የሰዎችን የኢኮኖሚ ድቀት ወይም ደግሞ ሰዎች በኢኮኖሚ ዝቅ እንዲሉ የሚያደርጋቸው ዋነኛው ምክንያት ነው። በተለይ እስኪ ለምሳሌ ደግሞ አንድ ሌላ ምሳሌ ልስጣችሁ። ለምሳሌ አሁን የዓለማችን ትልቁ ባለሀብት የሚባለው እንግዲህ ኤለን መስክ የሚባለው ማለት ነው በቅርቡ $1 ትሪሊየን ደርሶ ነበር። በዓለማችን የመጀመሪያው ትሪሊየነር ሆኗል ተብሎ ነበረ። አሁን እሱ ሰው ሙስሊም ቢሆን ብላችሁ አስቡና ዘካ ቢያወጣ ምን ያክል ብር እንደሚያወጣ አስባችሁታል? $1 ትሪሊየን ከዛ ላይ ዘካው ኦልሬዲ ወደ $25 ቢሊዮን ይሆናል። በዶላር ሲሆን ማለት ነው። ወደ ሀገራችን ስንመነዝረው አሁን ላይ በባንክ 160 አካባቢ ነው። በብላክ እስከ 200 አለ ማክሲማም። መካከል ያለውን ብንይዝና 180 ብር ብንመነዝረው ራሱ ወደ 4 ትሪሊየን 500 ቢሊዮን ብር አካባቢ ይሆናል። ማለት ዘካው ብቻ ነው እየነገርኳችሁ ያለሁት። በአንድ ዓመት ብቻ ማውጣት የሚጠበቅበት ዘካ ማለት ነው። ልብ በሉት 4 ትሪሊየን 500 ቢሊዮን ብር በኢትዮጵያ ብር ማለት ነው። ስለዚህ ካሁን ይሄንን 4 ትሪሊየን 500 ቢሊዮን ብር እንደው ለምሳሌ ነው የምላችሁ ሙሉ ለኢትዮጵያ ሕዝብ ብናከፋፍለው ማለት አሁን ቢያንስ የኢትዮጵያ ሕዝብ ወደ 120 ሚሊዮን ይገመታል። 120 ሚሊዮን እንሆናለን ተብሎ ይታሰባል። አለኩል ሐል ለ120 ሚሊዮን ሰው ብናከፋፍለው እያንዳንዱ ኢትዮጵያዊ 37500 ብር ይደርሰዋል። እያንዳንዱ ኢትዮጵያዊ ነው የምላችሁ። ልብ በሉ ይሄ የአንድ ሰው ዘካ ነው። አሁን ይሄን ትክክለኛ ዘካው ቢወጣ ኖሮ ምን ያክል ሀብት እንደሚኖርና ምን ያክል የኢኮኖሚ ችግር እንደሚቀረፍ ማለት ነው። እና ሸሪዓችን ኢስላም የዘካን ስርዓት ሲያስቀምጥ ዝም ብሎ አይደለም ማለት ሰዎች የተደላደለ ህይወት እንዲኖራቸው ላይና ታች የሚባል ሌቭል እንዳይኖር ማለት ነው። ሁሉም ቢያንስ የራሱ ነገር ኖሮት ለሚመገበው ነገር ለሚኖርበት ቤት እንዲሁም ደግሞ ለሚለብሰው ነገር እንዳይጨነቅ አላሁ ጀለ ወዐላ የዘረጋው ስርዓት ነው ማለት ነው። በተለይ ደግሞ መተባበርን ስናስበው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አሻዕሪያ የሚባሉ ጎሳዎች ነበሩ። አሻዕሪያ ስላችሁ ይሄ አሻዕሪዮችን የሚሉትን ይሄ መንሃጃቸውና አቂዳቸውን በአሻዕሪያ ላይ የመሰረቱ ማለት አይደለም። አሻዕሪ የሚባሉ ጎሳዎች ነበሩ በነቢያችን ዐለይሂ ሰላቱ ወሰላም ዘመን የነ አቡ ሙሳ አልአሽዓሪ ጎሳ ማለት ነው። ረሱላችንም ሰለላሁ ዐለይሂ ወሰለም ስለነሱ ሲገልጹ እኔ ከነሱ ነኝ እነሱም ከኔ ናቸው ይላሉ። ያኒ ድርጊታቸውን እየወደዱላቸውና ያመሰገኗቸው ነው። አንድ ባህል አላቸው። እነሱ የሚያደርጉት ምንድነው? የሆነ ሀገሩ ላይ የሆነ ሀብታምና ድሃ የሚባል ነገር የለም። ሁሉም ያለውን ያወጣል ማለት ለምሳሌ አንድ ቤት 5 ኩንታል እህል ካለ 5 ኩንታሉን ያወጣል። አንድ ቦታ ደግሞ 1 ኩንታል ሊሆን ይችላል ያለው። ዞሮ ሁሉም ያለውን አንድ ቦታ ያቀላቅሉና ከዛ በኋላ ሁሉንም በእኩልነት ይካፈሉ ነበር። ነቢያችንም ሰለላሁ ዐለይሂ ወሰለም ስራቸውን የወደዱላቸው ለዚያ ነው። ኸይር አላ ኩሊ ሐል በተለይ እንደ ሀገራችን ሀብታሞች የበለጠ ሀብታም ድሃዎች ደግሞ የበለጠ ድሃ የሚሆኑበት ምክንያት ትክክለኛው የዘካ ስርዓት አለመተግበሩ ነው ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። ቻናሉንም ሰብስክራይብ አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።